የሱን ደህንነት የሚፈልግ ከሆነ ከነባራቂ ስትለኝ ያንን ነገር በቃ ከሱን ድርቅ ብዬ እሱን ስለወደድኩት ስለፈለኩት እንጂ መጥፎ አስቤ አይደለም። ምጣና ውስጥ የሚለኝ ነገር አብረን ቀኑ መሽቶ ነጋብኝ ሳስብሽ አንቺን ምን ባደርግ ይሆን ማገኘው ሰላሜን ወይ አላገኘውሽ ወይ አላጣሁሽ ባትኖሪ ከጎኔ። ሰላም ሰላም ቤተሰቦች እንዴት ናችሁ? ሀገር ውስጥም ሀገር ውጭም ያላችሁ ባላችሁበት ሰላማችሁ ብዝት ይበሉልኝ እና እንግዳ ጋር ነው ዛሬ የመጣሁት። ለቤተሰቦች እንግዲህ ሰላም ባያችሁ። ሰላም ቤተሰብ እንዴት ናችሁ? መጥቼላችኋለሁ። እንግዳ ጋር ነኝ። ሰላም ትባላለች እና ባለፈው ቪዲዮ የተፈጠረውን ነገር አይታችኋል እና ቤተሰቦቼ ባልገባችሁ ነገር ብዙ ነገር እያላችሁኝ ነው። እንግዲህ ዛሬ የማወራችሁ ነገር አለ። ነባና እኔ ዛሬ አብረን እንሰራለን እና በተፈጠረው ነገር እና እሷ በነባጋ ባለው ጉዳይ እንዳትገናኙ እንዳታወሩ ምናምን ብላኝ ነበርና እኔ ደግሞ ላግኝሽ ምናምን ስትለኝ በስልክ ደውላ ሰለነባ ጉዳይ ምናምን ስትለኝ ሳልፈልግ እጅ አግኝቻት ነበረ። አውርቻታለሁ እና ከነባራቂ የሱን ደህንነት የሚፈልግ ከሆነ ከነባራቂ ስትለኝ ያንን ነገር በቃ ከሱን ድርቅ ብዬ የሰራሁት ቪዲዮ ነበረ። ቤተሰቦቼ አይታችሁታል ቪዲዮን እና በቃ አለ አይደለ እንግዲህ ሰላም ቤተሰቦችን ብታወራቸው በዚህ ጉዳይ ደስ ይለኛል። ቤተሰብ እንዴት ናችሁ? ባለፈው ደውዬልሽ እንዳወራሽ ከሆነ ያው እኔ ነባን ፈልጌው ስለነበረ ወደው ስለነበር ለዛ ነው አጠገቡ እንዳደርሽ ምናምን ብዬ ደወልኩልሽ። አሁን ደህንነቱ አሳስቦሽ ይሄን ቪዲዮ መስራት ስላስገደደሽ አግኝቼሻለሁ። ቤተሰቦች እንግዲህ በተፈጠረው ነገር በቃ አለ አይደለ ከሱ ምንድነው የሚወዱትን ሰው ማጣት ስለማልፈልግ እሱን በጣም ስለምወደው እንደዛ ብላ ስትናገረኝ በቃ አለ አይደለ እሱን ዲርቀይ ብዬ ነው ይሄን ቪዲዮ ለመስራት የፈለኩ እንጂ ቤተሰቦቼ ታውቃላችሁ እሱም ለሱ ስሜት እንዳለኝ እናንተ ሙሉ ጠይቃችሁ ታውቃላችሁ። እና ዛሬ ይሄን ቪዲዮ ለመስራት የፈለኩት በቃ ይሄን ነገር እንትን እንደሆነ ፈልጌ ነው። ቤተሰቦች በጣም ይቅርታ፣ አንቺም ይቅርታ። ያው እሱን ስለወደድኩት ስለፈለኩት እንጂ መጥፎ አስቤ አይደለም። አይ ነገር ነግሬሻለሁ እኮ መጀመሪያም እሱን እኔ ነባን ስለምወደው ነው እንጂ ከዛ እኔ ማስፈራራት ደረጃ ላይ ደረስኩት አብረሹ እንዳትሆን ስለፈለኩኝ እንጂ ሌላ ምክንያት ነው አይደል? ትጎዳለሽ ብለሽ አታስቢ። በዛ ሰዓት እኔም እኮ የተጎዳው በቃ ታውቂያለሽ። እኔ ደግሞ እሱን መጎዳት ስለምንዳይፈልግ በቃ እንትን እንዳይጎዳብኝ ብዬ ነው እንደዛም ብዬ እንትን ያልኩት ይሄን ቪዲዮ ለመስራት የፈለኩት። ግን በቃ አለ አይደለ ቤተሰቦችም በጣም ያስጠላ ነገር ነው ያሉኝ ያለው እና እኔ ቤተሰቦቼ ያ በመሆኑ አዝናለሁኝ። በጣም ይቅርታ ለዛ ቤተሰብ ይቅርታ ጠይቄያለሁኝ። ይቅርታ ግን እኔ ያው ነባ ካንቺ ጋር እንዳይሆን ስለፈለኩኝ እንጂ ሌላ ሀሳብ ኖሮኝ አይደለም፣ ሌላ ጉዳይ ኖሮኝ አይደለም። ቤተሰቦቼ እንግዲህ ነባን እንደውልለትና እንጠራዋለን ያለውን ነገር እሱ ኦልሬዲ በጣም ተከፍቶብኛል፣ አዝኖብኛል። እንግዲህ ዛሬ እንጠራዋለን፣ እንደውልለት ነው እንደውልለት ይምጣና እናናግረው። ይምጣና እስቲ የሚለኝ ነገር አብረን እንሰማለን። ሄሎ ሰላም ነው ነበር? አለው እንዴት ነህ? አይሰማም እንዴ? ዛሬ ፈልጌ ነበር ለማግኘት
ላወራ የፈለኩት ነገር አለ። አይደለም እንደዛ አይደለም ነባ እኮ አንዴናና ማውራ ጉዳይ አለ። ለምን በቃ ባጠፋሁት ነገር እኮ በቃ አለ አይደል? በቃ አዎ እንደዛ ብያለሁ። ግን የመጨረሻ ዛሬ ያገኘኝና ላውራ እና መታሽበ ዝም ብለሽ ስትፈልጊ እንደዛ ብለሽ ስትፈልጊ የምታገኝ ያው ያልተረዳኸኝ ነገር ስላለ ነው። አልተረዳኸኝም እና አንዴናና ለዛሬ በቃ ለመጨረሻ አይ አልመጣም። አረ ነባ እየተጎዳው ነውና ማለት ምንድነው? የኔንም ስሜት እየተረዳኸኝ አይደለም ነው እኮ የምናወራው ነገር የለም ብለሽ ነበር። አለ ዛሬ አለ በቃ እማወራ ጉዳይ አለና ለምን ጉዳይ ነው? መጣሃይልን ማለት በማይጠቅም ነገር መጥቀም ስለማት ለምን እኔ በማይጠቅም ነገር ጠራለሁ? እሺ የት ነሽ? ሎኬሽን ልላክልህ ቴሌግራም ና ቤተሰቦች እንግዲህ ያለውን ሰምታችሁታል። በጣም ተናዶብኛል፣ በጣም አዝኖብኛል። እንግዲህ ምንም ማድረግ አልችልምና በቃ አለ አይደለ በጣም ነው የሚያስጠላው ከምላችሁ በላይ። እኔ እንደዛ ያልኩትኝ ቤተሰቦቼ ምንም ቢያክል ነባን እንደማፈቅረው እናንተ ቀርቶ እሱም ያውቃልና እኔ ከዛ ከውጭ ፕሮሰስ ሁሉ አስቀርቸው ምን ብዬ እኔ እንዴት እንደዛ ላረግ ይችላል? ምክንያቱም እኔ እሱ እንዳይጎዳብኝ ብዬ ደግሞ ይሄን ቪዲዮ ሰርቻለሁ እና እሱ ያንን በቃ አለ አይደለ እኔም ያልተረዳኝ ምክንያት አለ። እንግዲህ ዛሬ ከተረዳኝ ልጣርቻለሁ ኦልሬዲ ግን መጣሉ ብሎኛል። እና ቤተሰቦቼ በተፈጠረው ነገር እናንተን ከልብ ይቅርታ ማለት ፈልጋለሁ። አስቤው አይደለም ይሄ ነገር የመጣብኝና ምን እንደምላችሁ አላውቅም ቤተሰቦቼ። አለ አይደለ እንግዲህ ቤተሰቦቼ በጣም አዝኖብኛል። እንግዲህ ዛሬ እሷንም ያመጣዋትኝ በቃ ያለውን ነገር እንድትነግርልኝ ብዬ ነው። እንግዲህ ቤተሰቦቼ እሱን እንግዲህ ሲመጣ በደንብ አድርገሽ ንገሪው እሺ? ባዛሬ ቤተሰቦችን ሰላም ባላቸው አይ በቀረጽ ነው ደስ ለምን ምንም የመቀረጽ እንትን የለም። ምን ማለት ነው? ላወራ አይደል ያልሽ እኮ ላወራ እኔ ደግሞ ሶኔ ቪዲዮ ለመስራት አይደለም የሚጠስ እኮ ለቪዲዮ አይደለም ግን አለ አይደለ ቤተሰቦቼ ደግሞ ከቤተሰቦቻችን የምንደብቀው ነገር ምንም ነገር የለም አይደለ? ታውቃለህ እኮ የምንደብቀው ነገር የማይኖር የሆነ ነገር ነው እና ቤተሰቦቼ ደግሞ ከዚህ ላይ አንተም ተቀይመኛል ግን ቤተሰቦቼም ተቀይመኛል እና በካሜራ የጠበቁ አንተም ያዘንክብኝ ነገር አለ ቤተሰቦቼም ማዝኖብኛል። በዛ ጉዳይ ላወራ ፈልጌ ነው። አላዘንኩብሽም አልፈልግም አልሽ ወጣው እኔ ለምን ተቀብያለሁ አልፈልግም ነው ይለ እኔ አንተ ነገር ስለሚያሳስበኝ በጣም ስለምወድ ነው እንጂ ያንን ቪዲዮ ለመስራት የፈለኩት እኔ አትጠርጪ አይደለም። በዛ አጋጣሚ ትረዳኝ ይፈልጋል። ሁለተኛ ነገር ደግሞ ሰላም ትባላለች እና በቃ አለ አይደለ ደውላ እኔ ሲጀመርም ሰላንተ ጉዳይ ባታነሳብኝ እሷም ማግኘትም ፈልጌ አይደለም ያገኘዋት ማለት ነው። ታውቃለን ከዚህ በፊት አንተ አታውቀኝም ይሆናል ግን አውቃለሁ። ያ አንተ እንግዲህ እሱን ላታውቃት ትችላለህ። እኔ እሱን ማውቀው ጉዳይ የለኝም እና ደወለችልኝና ላግኝሽ ፈልጋለሁ ምናምን ስትለኝ እንደውም እኔ ለማግኘት ፍላጎት የለኝም ነበር አይደለ? እና ሰላንተ ነባ ምናምን ስትለኝ በቃ ከነባ ራቂ በቃ ሰላንተ ብዙ ነገር አስፈራራች። ያምሻል እኔ እና እሷ እኮ ተገናኝተን አናውቅም አንተዋወቅም እያልኩሽ
እኔ ይሄን ነገር አላውቅም። እየነገረችሽ ነው። እንተዋወቃለን? አንተዋወቅም፣ ግን እኔ አውቃለሁ አንተ አታውቀኝም። እኔ ነኝ ባቅ እና እኔ እና በቃ አለ አይደል አንተን ትፈልጋለች እና ከሱ ራቂልኝ ካልሆነ በቃ ብዙ ነገር ስላንተ ስዝትብኝ በቃ አለ አይደል እኔ ደግሞ ደህንነትን ስለሚፈልገው ያንን ቪዲዮ ሰራ በቃ አለ አይደል አንተ እንድትርቀይ ብዬ ነው ያንን ቪዲዮ ለመስራት ተገደደ። እንደምታወሪኝ ምንም ግልጽ እየሆነልኝ አይደለም። ለምን ሰላም ከዚህ ላይ ነገር ብትነግሩ እኮ እኔ ሊያምነኝ እኔ ደውዬ አውርቻት ነበርና በቃ ከሱ ራቂ ብያት ነበር። እኔ እና አንቺ እኮ አንተዋወቅም። እንዴት እንደዛ ነገርኩህ እኮ አንተ አታውቀኝም፣ ግን እኔ አውቃለሁ እኮ ከእሷን ከኔ ራቂ ስትይ እኔ ጋር ምን ሊደርስ እንደሚችል አታውቂም ነው። አሁን እሱን አስቤ እኮ ነው በቃ አሁን ይቅርታ የጠየኩት፣ ቤተሰብ ጋር ይቅርታ የጠየኩት ይርዳት ማለት የእሷ ጉዳይ አሳስቦኝ ሳይሆን ያንተ ጉዳይ ስላሳሰበኝ ነው እዚህ ጋር መጥቼ ራሴን ለፊት ካሜራ ጋር እንትን ብዬ ሪስኩን ለራሴ ወስጄ የማናገረህ በቃ ሁለታችሁ ሰላም እንድትፈቱ አውቃለሁ። እኔ እናንተ ነገር የሚሆን አይደለም ስለገባኝ በቃ ይቅርታል። ከዚህ በፊት አይታት አታውቅም? እኔ ጭራሽ እሷ እኮ እየነገረች እኔ በጭራሽ አላውቅም። እሺ እንዴት ለምን በአንተ ጉዳይ ልታስፈራራኝ ትችላለች? እንዴት ነው የምታስፈራራሽ? አስፈራርታ ይመስለኛል አይደለ? ስለአንተ ጉዳይ በቃ እንደዛ ብላ ስትናገረኝ በቃ አንተ እንድትርቀይ ብዬ ያንን ቪዲዮ ሰራው አልፈልገውም ምናምን ብዬ ማለት ነው። እኔ እኮ ለእኔ እኮ ከቪዲዮ በፊት እኮ ለእኔ ብትነግሪኝ እኮ ያን ያክልም ላልቀየምሽ እችላለሁ ማለት አለመፈለግ መብትሽ። ግን ቪዲዮ ላይ አንተ የሆነ ነገር እንዳትሆንብኝ እፈልጋለሁ። በቃ የሆነ ነገር እንድትሆን አልፈልግም እኔ ለዛ ነው። እና ቪዲዮውን በሷ ግፊት ነው የሰራሁት ነው እንደዛ ሳይሆን ነባ አንተም እየተረዳኸኝ አይደለም። ምኑን ነው የምረዳሽ ነገር ማለት ነው። አሁንም እኮ እያስረዳው ነው፣ ግን አንተ ልትረዳኝ ፈልጊያለሁ። ግን እኮ እኔ ግራ በጣም ስለሰበሰባችሁብኝ እኮ ነው። እንዴት አድርጌለሁ ወላሽ? እሺ በቃ ሰላንተ ጉዳይ እሷ በቃ እንዳታገኝ በጣም ፈልገው አፈቅረዋለሁ ምናምን ብላ እንትን አለችብኝ። ካገኘሽው የሆነ ነገር አደርጋለሁ ስትይ ምን ማድረግ አለብኝ? እሺ ካንተ መራቅ የለብኝም? የሆነ ነገር ብትሆን ደግሞ እኔ አልፈልግም፣ አንተ እንድትጎዳብኝ አልፈልግም። ሰላማስ እንዴ ሳታቂ እንደዚህ ታደርጋለሽ? ነባ ነገርኩህ እኮ እኔ አውቃለሁኝ እኮ ቢያንስ እኔን ቀድመሽ ማናገር አልነበረብሽም? እሷን ከማናገርሽ በፊት በቃ እኔ አብራችሁ ቪዲዮአችሁ ሳይ ምናምን ያላችሁን ነገር ሳየው ስሜታዊ ሆኜ ነው ቀድሜ ባናገር ለውጥ አልታየኝም። ስለተናደድኩኝ ነበር እንደዛ ያልኩት። በቤተሰባችሁ ፊት ይቅርታ ጠይቃለሁ። ለአንተ ያው በሰፊ አስረዳለኝ ፈቃደኛ ከሆንክ፣ ምክንያቱም አስረዳለኝ በደንብ አግኝቼት ማለት ነው። እንግዲህ ከኔ አንደበት ቢሰማው አታምነኝ ብዬ ነው እሷን በቃ አለ አይደለ ማለት እና ማይያውን እንደዚህ አይነት ነገር ሲሆን ለኔ ማማከራ የለብሽም? እንደዛ ከመወሰንሽ በፊት አለብኝ። ግን ደግሞ አሁን ስንት ቀን ነው የቆየ ነው እንደዚህ ተራርቀን? ስንት ቀን ነው የቆየ ነው? በዚህ ቀን ክፍተት የሆነ ነገር ሊፈጠር አይችልም? ይችላል እኮ ነባ። ቀድመሽ ለምን አልነገርሽም? ነባ ይኸውልህ ይሄን ነገር ልንገርህ፣ በጣም አስቤበታለሁ። ምክንያቱም እኔ በእኔ ጉዳይ የሆነ ነገር እንድትሆንብኝ አልፈልግም። አለ አይደል? እኮ ባንቺ ጉዳይ አይደለም፣ ግን ይሄንን ነገር ከማድረግሽ በፊት እንዴት ቀድመሽ አትነግሪኝ? ምን ብዬ ነው የምነግርህ? ምክንያቱም ይሄን ነገር ብነግርህ ኑሮ ታውቃለህ፣ በዛ ሰዓት እንደዚህ ላይ ይፈጠር ይችላል። አንተ ባሰብከው ነገር አይፈጠርም። ብዙ ነገር ችግር ሊመጣ ይችላል። የምር እኔ የሆነ እንትን ነው የመሰለኝ ታውቂያለሽ። በጣም በቃ አይደለ እንደዛ ስታአላቅም እኔ ደግሞ እንደምታውቀው አስመስላ አወራች ማለት እኔ አግኝቻት እንደማይሆን በቃ በጣም እወደዋለሁ ምናምን ከሲዮት ራቂልኝ ካልሆነ ምናምን በቃ ዛቻ ነገር ተፈጠረችብኝ ማለት ነው። ነባ ምን ብዬ ልንገርህ? በጣም የሚያስጠላ ዛቻ ነው የፈጠረችብኝ። እኔ በጣም እንደምወድ ስለማቅ እኔ ደግሞ አንተ ምንም በእኔ ጉዳይ እንድትሆንብኝ አልፈልግም ብዬ ነው ያንን ቪዲዮም የሰራሁት። ግን ቤተሰቦቼ ደግሞ ባላወቁት ነገር ብዙ ነገር ብሎኛል። በዚህ አጋጣሚ ቤተሰቦቼ በጣም ይቅርታ ብያለሁ እና ለዛ ነው እንጂ
ላንተ ስሜት እንዳለኝ ታውቃለህ። በጣም እንደምወድም እንጂ ያንን ቪዲዮ እንኳን ስሰራ አይደል እንዳልጠይቅ ይቅርታ ማሪኝ እንዳልልሽ እኔ ሳውቀው ምንም የለም አንቺን ያስቀየምኩሽ ካገባኝ